ለፈላታዎች ዘላንነት አንዱ የህይወት ዘይቤያቸው ነው። ዛሬ ከናይጄሪያ ተነስተው ሱዳንን በማቋረጥ ኢትዮጵያ ስለሚገቡት ስለ ፈላታ ወይም ፉላኒ ማህበረሰቦች በትንሹ እናያለን። ፈላታ ወይም ፉላን በመባል የሚታወቁት ማህበረሰቦች በዋነኝነት በምዕራብ አፍሪካ የሚገኙ ትልቅ ጎሳዎች መካከል አንዱ ሲሆኑ የህዝቡም ስርጭት ወደ መካከለኛው አፍሪካ ይደርሳል። ከአርብቶ አደርነት ጋር ባላቸው ታሪካዊና ቀጣይነት ያለው ግንኙነት በተለይም በከብት እርባታ ይታወቃሉ። ከ20 እስከ 40 ሚሊዮን ህዝብ የሚገመቱት ፉላኖች በዓለም ላይ ትልቁ የዘላን ቡድን ናቸው። ፉላኒዎች በምዕራብና መካከለኛው አፍሪካ ሰፊ አካባቢ ከሴኔጋል እና ከሞሪታኒያ በስተምዕራብ እስከ ሱዳን በስተምስራቅ ተሰራጭተዋል። እንደ ናይጄሪያ፣ ማሊ፣ ጊኒ፣ ካሜሮን፣ ሴኔጋል፣ ኒጀር እንዲሁም መካከለኛው አፍሪካ ሪፐብሊክ ባሉ አገሮች ውስጥም ይገኛሉ። ፉላኒዎች ከብቶችን፣ በጎችንና ፍየሎችን በማርባትና በመጠበቅ ረገድ ባላቸውም ዕውቀት እጅግ ይታወቃሉ። በተለምዶ ብዙ ፉላኒ መንጋቸውን ለግጦሽ መሬትና ውሃ ፍለጋ በማንቀሳቀስ በተለይም በሳሄልና ሳቫና ክልሎች ውስጥ የዘላን የአኗኗር ዘይቤን ይከተላሉ። የፉላኒ ባህል በስነ ቃል ወጎች የበለጸገ ነው። ምሳሌዎችን፣ ታሪካቸውንና እሴቶቻቸውን የሚያንጸባርቁትን ሙዚቃቸው፣ በባህላዊ አልባሳታቸውም ጭምር ነው። የፉላኒ አለባበስ በቀለማት ያሸበረቀና ውስብስብ በሆነ ጥልፍ የሚታወቅ ሲሆን ብዙውን ጊዜ ማህበራዊ ሁኔታን፣ እድሜን፣ ጋብቻና ያሉበትን የኑሮ ደረጃ የሚያሳይ ነው። የፉላኒ ቋንቋ ፉላ ወይም ፑላር በመባል ይታወቃል። በተለያዩ ክልሎች የሚነገሩ የተለያዩ ዜዎች አሉት። ብዙ ፉላኒዎች በሚኖሩባቸው አገሮች ባሉበት ሀገር ቋንቋ አቀላጥፈውና ቶሎ የመልመድ ባህሪም አላቸው። እንዲሁም ፉላኒዎች በብዛት የእስልምና ሃይማኖት ተከታይ ሲሆኑ ብዙዎች በምዕራብ አፍሪካ እስልምና እንዲስፋፋ ትልቅ ሚና ተጫውተዋል። ፉላኒዎች ባህላዊ ማንነታቸውንና ቅርሶቻቸውን በመጠበቅ በመቋቋምና በመላመድ ይታወቃሉ። የፉላኒ ወይም ፈላታ ማህበረሰቦችን በጥቂቱ እንደዚህ ለማየት ሞክሬያለሁ። በቀጣይ ቪዲዮ እስከምንገናኝ